ጉዳዩ ከተፈጠረ 3 ቀን ሆኖታል። ነገር ግን የልጁ ገዳይ እስካሁን ድረስ በሕግ ስር እንዳልዋለ የሟች ቤተሰቦች መልእክታቸውን ለሳውዲ መንግስት አስተላልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያኑ ግን እንግዲህ በፎቶ ላይ የምታዩት ልጅ አረቡን ገድሎ ሰሞኑን እንግዲህ በሶሻል ሚዲያ እየተንሸራሸረ ይገኛል። ግማሹን ተይዟል እያለ እንግዲህ ብዙዎቹ እያራገቡት ይገኛሉ። ይህ ልጅ እንግዲህ ለምን እንደገደለው እንዴት እንደገደለው ምንም የታወቀ ነገር የለም። ምናልባት የራሱ ምክንያትም ሊኖረው ይችላል፣ ያለ መግባባትም በምን ምክንያትም እንደተጣሉ እንግዲህ ማንኛችንም አናቅም። ዝም ብለን እናራግባለን እንጂ በነገራችን ላይ አንዳንድ ጊዜ የአረቦች ትዕግስት ያሳጣሉ። አብረው በተለይ ደግሞ ገጠር በሚሰሩ ወንድሞቻችን ላይ እንግዲህ ደሞዝም ያለ መስጠት፣ በቃ ብዙ ነገሮችን እንደዚህ አስቤዛ ባለማንጣት ብዙ ነገሮችን ያው ያደርጋሉ። አረቦችን በእርግጥ በጣም ነው አሁን ላይ በጣም የጠገቡት። ግን ደግሞ ያን እንደዛ አይነት በኋላ ዋጋ የሚያስከፍለንን ነገር ከማድረግ ያው በትዕግስት አልፈን ወይ ጥለን መሄድ፣ ከዛ ነገር ላይ መታውና ወደ ሌላ ነገር ሌላ ስራ መሞከር እንጂ እንደዚህ መግደል ቀላል አይደለም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሂክማ ቲዩብ ቤተሰብ አድማጭ ተመልካች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ሰሞኑን በመካ በጣም ተፍቲሽ አለ። ጅዳም ራሱ ተፍቲሽ፣ ኃይለኛ ተፍቲሽ አለ። ይህም እንግዲህ በመካ አንድ ኢትዮጵያዊ እንግዲህ ሳውዲ አረቢያ ነው እንግዲህ አረቡን ገሎ ተብሎ እንግዲህ ያው በሶሻል ሚዲያ በቲክቶክ በዩቲዩብ በቃ እያየነው ነው እየተራገበ ያለው። እንግዲህ ተፍቲሽን በጣም አለ። እንኳን አይደለም ቀርቶ እንደዚህ ሰው ተገሎና ያው ተፍቲሽ ሲነሳ በጣም ከባድ ነው ማለት ነው። እነሱ እንግዲህ ያገኙትን ነው ጠረቅ የሚያደርጉት። ቤተሰበራውም ሁሉም እንደዚህ በትንንሽ ነገር እንኳን ራሱ እንዴት እንደሚያፈሳ እንዳለ ያው ሁላችንም እናውቃለን። እንኳን እንደዚህ አይደለም ቀርቶ የገዛ ዜጋቸው ተገሎና በእርግጥ ሳውዲ አረቢያ ላይ ሁሉም ሰው የቅጣቱንና የስራውን ነው የሚያገኘው። በሰራ ስራ ልክ ነው የሚያገኘው። ማንኛውም አረብም ሀበሻም ማንም ጥቁሩም ነጩም ሁሉም እዚህ ሀገር ላይ ያው በወንጀሉ ልክ ነው ቅጣቱ የሚሰጣቸው እና ያው አንዳንድ ጊዜ በጣም ደስ ይላል። ምክንያቱም ማንኛውም ሰው በሰራው ስራ ልክ ቅጣቱን ሲያገኝ በጣም ደስ ይላል እና ይሄ ቅጣት ሀገራችን ላይ ሆኖ ቢሆን ሀገራችን ላይ እንደዚህ ሰው መኖሪያ ባላጣና ወንጀለኛ ተቀምጦ ንጹሃን ወደ እስር ቤት ባልገባ ማንም እንደፈለገ እያጋደመና ሁሉም ያገኘውን እየገደለ በሰላም እንደፈለገ እየጠጣ እየበላ አይኖርም ነበር ማለት ነው ሀገራችን ላይ። የሳውዲ አረቢያ ሕግ ኢትዮጵያ ውስጥ ሆኖ ቢሆን ምን ያክል ሀገራችንም ሰላም በሆነ ህዝባችንም ሰላም ሆኖ ህዝባችንም ከቀየው ባልተፈናቀለ ነበር፣ በሰላም ራሱ በኖረ ነበረ ማለት ነው። ሳውዲ አረቢያ ላይ እንደዚህ የገደለ ይገደላል፣ የሰረቀ ደግሞ እጁ ይቆረጣል እና ሁሉም በሰራው ስራ ልክ ነው ወንጀሉን የሚያገኘው እና ደስ ይላል የሳውዲ አረቢያ ህግ። አንዳንድ ጊዜ ሳውዲ አረቢያ ላይ የመጣንበትን አላማ ረስተን ራሱ ያው በዘር ብንባላም እኛው ኢትዮጵያዊ ነን። በማንኛውም ነገር ብንጣላና በማንኛውም ነገር በቃ በመጥፎ ነገር ላይ ስማችን በዓለም ላይ የሚታወቀው ያው በሳውዲ አረቢያ እኛ ኢትዮጵያውያን ነን ማለት ነው። በሁሉም ነገር ረስተን ሳውዲ አረቢያ ላይ የመጣንበትን እንኳን አይደለም ቀርቶ ለራሳችን ሰው እንኳን ሰርቶ እንዳይበላ ብዙዎቻችን እያደረግን አንዳንዱ ሰው በሚሰራው ጦስ ለሌላውም ይተርፋል ማለት ነው እና እንግዲህ ያው ብዙዎቹም የተለያዩ የማይፈቀዱ የሀገሪቱ ህግ የማይፈቅዳቸውን ነገሮች በመስራት የተለያዩ አረቂ ብዙ ነገሮችን እያደረጉ ራሱ በቃ ሳውዲ አረቢያን ሁሉ ያበላሹትም ያው የኛ ሀበሾች ናቸው ማለት ነው። ይሄን ሁሉ እያደረጉ እንኳን ራሱ የሳውዲ አረቢያ መንግስት ይሄ ሁሉ ተአምሮ ያው የሚያዘውም እየተያዘ መልሶም በባህር እየመጣ ከዛው ከወንጀሉ ራሱ የማይታረምና ከዛው ከስተቱ የማይታረም
አለ ማለት ነው። እና እንግዲህ ይሄ ወንድማችን በምን ምክንያት እንደገደለው አረቡን አሰሪው ነው ወይስ አብሮት የሚሰራ ነው? በምን ጉዳይ ለምን እንደገደለው እንግዲህ አይታወቅም። ያው ተይዟል እየተባለ እንግዲህ ይራገባል። ወንድማችን እንግዲህ ያው ተይዟል ነው የሚሉት። በቀደም ያው በሁሉም ቦታ እሱን ለመያዝ እንግዲህ ኃይለኛ ተፍትሽ ነበረ። አሁን ግን ያው ምስሎቹ እንደተያዘ ያው እሱን እንደተያዘ የተለያዩ ምስሎች እየተንቀሳቀሱ ነው ያሉት እና ያው እንደተያዘ ነው እንግዲህ በምን ምክንያት እንደገደለው ለምን እንደገደለው እንግዲህ አላህና እሱ ሰውየው ነው የሚያውቀው ማለት ነው። እንግዲህ ያው ዝም ብሎ መቼም አይገልም ትዕግስቱን አሳጥቶ ግን ደግሞ እንደዚህ ያው ዝም ብሎ ያለ አንድ ምክንያት ያው አይገልም። ሰው ተነስቶ ከመሬት ተነስቶ መቼም አይገልም ታላበደ በቀር። ግን ደግሞ ይሄን ያደረገበት የራሱ ምክንያት ሊኖረው ይችላል። ግን ደግሞ ያው እንደዚህ አይነት ተማድረግ ያው ተቆጥበን ካለንበት ነገር ወይ ደግሞ ከዛ ነገር መሸሽና መራቅ ይሻላል እንጂ እንደዚህ ያው እንደ ሀገሪቱ ሕግ ያው የገደለ ሰው እንደዚህ በእስር ቤት ወይም ደግሞ በማንኛውም ነገር ቤተሰብ ውስጥ ካልፈቀደለት ድረስ በብርም ሆነ በማንኛውም ነገር የሚቀየርለት ነገር አይደለም። ሞት ያው በሞት ነው።